ወደ ኢቫንቲው ተካታታዮች በሙሉ ዛሬ ደግሞ እንግዲህ በሌላ ቪዲዮ የተወሰነ ነገሮችን ለማየት እንሞክራለን። በፕሮጀክት ዴሊቨሪ ሲስተም እንዴት አድርገን ፕሮጀክት ዴሊቨር ይደረጋል የሚለውን ለማየት እንሞክራለን። ከዚህ በፊት በነበሩት ቪዲዮዎች ውስጥ የማቴሪያል ፓርቱን ኮንሰርን አድርገን ለማየት ሞክረናል። አሁን ባለው ግን የተወሰነ እሱን ሆልድ እናደርግና ወደዚህኛው ቪዲዮ ደግሞ የተወሰነ መሃል ላይ እየቀላቀለን የምናየው ይሆናል። አጠቃላይ የኮንስትራክሽኑን ስፕሪት how the way to be proceed የሚለውን ነገር ለማየት እንሞክራለን። ምክንያቱም አንድ ነገር ላይ ስቲክ ከማድረግ አትሊስት የተወሰኑ ነገሮችን እየጨማመረን ብንሄድ ሁሉንም አሳታፊ ይሆናል ብዬ ስላሰብኩ ነው። በዚህኛው ቪዲዮ እንግዲህ ፕሮጀክት ዴሊቨሪ ሲስተም በምን አይነት መንገድ ፕሮጀክቶች ተላልፎ ይሰጣሉ፣ በምን አይነት መንገድስ ሊለሙ ይችላል የሚለውን ነገር ለማየት እንሞክራለን። እንግዲህ ፕሮጀክት ዴሊቨሪ ሲስተም እንግዲህ በኮንትራክተሩና በዲዛይነሩ እንዲሁም ደግሞ ክላይንቱ በኩል ያለው ሪሌሽንሺፕ ነው የሚያሳየን። እንዴት ተደርጎ ፕሮጀክቶች ይጀምራሉ፣ እንዴት ዲዛይን ይደረጋሉ፣ እንዴት ተደርገው ይጠናቀቃሉ የሚለውን ነገር ለማየት እንሞክራለን። in the meantime types of project delivery ሲስተሞችንም ለማየት እንሞክራለን። እንግዲህ ፎርስ አካውንት የሚባል የፕሮጀክት ዴሊቨሪ ሲስተም አለ። ይሄንም እንግዲህ each and everything ዲፋይን ያደረግን በዲቴል እንሄዳለን። ዲቢቢ ኦር ዲዛይን ቢድ ቢልድ የሚባል የፕሮጀክት ዴሊቨሪ ሲስተም አለ። ዲቢ ኦር ተርኒኪ ቦት ኦር ቡት የሚባል ቤዝድ ኦን ዜር ፋይናንስ የዚህ አይነት ዴሊቨሪ ሲስተም ይኖራል። ሲኤም ኦር ደግሞ ፋሲሊቲ ማኔጅመንት ኮንሰልታንሲ የሚባል አለ። ኮንሰልት ያደርጋል ኢን ዘ ሚን ታይም ማኔጅ ያደርጋል ኮንስትራክሽኑን። በተመሳሳይ ሁኔታ ፋሲሊቴትም ያደርጋል ኢን ተርምስ ኦፍ ፈርዘር ኢንሴንቲቭስ ኢንቮልቭ ያደርጋል ማለት ነው። ሌላው አሊያንስ ኤንድ አውትሶርሲንግ ነው። ይሄም እንግዲህ እንዳልኳችሁ አሊያንስ ኤንድ አውትሶርሲንግ በዋነኛነት አሊያንስ ያው 3P ኦር ፕራይቬት ፐብሊክ ፕራይቬት ፓርትነርሺፕን ሞር ኤክሰርሳይዝ የሚያደርግበት መንገድ ነው። እነዚህም በዲቴል እያየን እንሄዳለን። ፎርስ አካውንት በዋነኛነት በኮንትራክተሩ ጥቅም አገኝበታለሁ ብሎ ሲያስብ ከብር ከጊዜና ከጥራት አንፃር ብሎ ሲያስብ ራሱ ፕሮጀክቶችን ጨረታዎችን ሳያወጣ የሚሰራበት መንገድ ነው። እንግዲህ ይሄን አስገዳጅ የሚያደርጉበት አንዱ ምክንያቶች ምንድናቸው? እነዚህ ሪሞት ኤሪያ ሲሆን፣ ምክንያቱም ኮንትራክተሮች ብዙ ጊዜ ሪሞት ኤሪያ ሲባል በጣም ከሴኩሪቲ አንፃር ከደህንነት አንፃር ከኢንተርምስ ኦፍ ዌዘር በረሃማ ሲሆን በጣም ደግሞ ቀዝቃዛ በሚሆንበት ሰዓት የዚህ አይነት ኢሹ ያለበት ቦታዎች ላይ ስቴብል ያልሆነ የፖለቲካል መረጋጋት የማይታዩበት ቦታ ላይ ሲሆኑ ቀጥታ ኮንትራክተሩ ራሱ ይገባበታል። ምክንያቱም በጨረታ ሰዓት ከፍተኛ የሆነ የጨረታ ብር ስለሚጠይቁ ማለት ነው። ሶ አስፐርዛት ራሱ ፎርስ አካውንትን ፋሲሊቴት ያደርጋል ነው። ስካተርድ የሆነ የተቆራረጡ የተወሰኑ የሜንቴናንስ ፕሮጀክቶች ሲኖሩ በተመሳሳይ ሁኔታ ራሱ የሚሰራበት አጋጣሚ አለ። ምክንያቱም ያው የሜንቴናንስ ፕሮጀክቶች ብዙ ጊዜ አጥጋቢና አዋጭ ስላልሆኑ የተወሰኑ እንጣጥ ያለና የዘለሉ ፕሮጀክቶች የተጎዱ የተወሰኑ ፕሮጀክቶች ሊሆኑ ስለሚችሉ ራሱ የመስራት አዝማሚያ ይኖረዋል። ሌላው ዲቢቢ እንዳልኳችሁ ዲዛይን ቢድ ቢልድ ነው። እንግዲህ ይሄ ዲዛይን ቢልድ የሚባለው ኮንትራክተሩ ዲዛይን ያደርጋል፣ የቢድ ዶክመንቶችንም በተመሳሳይ ሁኔታ ያዘጋጃል። ኢን ዘ ሚን ታይም ደግሞ ቢልድ ያደርጋል ኦር ይገነባል። እንግዲህ በዚህ ውስጥ ምን አይነት ጥቅም ቢኖረው ነው ክላይንቱ ኦር ደግሞ የመንገዱ ባለቤት አሳልፎ ለሌሎች ኮንትራክተሮች ሊሰጥ የሚችልበት ምን አይነት ኮምፓራቲቭ አድቫንቴጅ አለው የሚለውን ነገር እናያለን። ኢን ተርምስ ኦፍ ኦነር ካየ ነው በቀላሉ ዲዛይነሮቹን ወይም ዲዛይን ሊያደርጉለት የሚችሉትን ኳሊፋይድ የሆኑ ወይም አቅም ያላቸውን በቀላሉ ምንም እንትን ሳይል ዳይሬክት ሴሌክት ሊያደርግ ይችላል ማለት ነው። አስፐር ዜር ኮንትራክተር ካየን ደግሞ ቤዝድ ኦን ዜር ዲዛይን በፈለገው ዲዛይን ዶክመንቶቹን በፈለገው ፕራይስ ማክሲማይዝ ሊያደርግ ይችላል። አይ ሚን ጥቅሙን ማለት ነው። ስለዚህ የዲዛይን ዶክመንት የሚያዘጋጅበት ሰዓት ፋይናሊ ፕሮጀክት ኮምፕሊት በሚሆንበት ሰዓት እያንዳንዱ ዋጋ ላይ ሳንቲሞችን እየተከለ ማክሲማይዝ ሊያደርግ ይችላል አስፐር ዜር ኮንትራክተር ማለት ነው። በተመሳሳይ ሁኔታ ዲዛይነር እና ኮንትራክተሮች ወይም ኮንስትራክሽን ሴክተሩ ላይ ያሉት ስቴክሆልደሮች ክሊርሊ ዜር ዲዩቲስ ኤንድ ሪስፖንሲቢሊቲ ዲፋይን ያደርጋል። እንግዲህ እንደ አድቫንቴጅ ካየናቸው እንደዚህ አይነት አድቫንቴጅ አላቸው ኢን ተርምስ ኦፍ ዜር ኮንትራክተር ኤንድ ክላይንት ማለት ነው። በዛው ልክ ደግሞ
ጉዳት ሊኖራቸው ይችላልና ምንድነው እንደ ዲስአድቫንቴጅ ልናየው የምንችለው የሚለው ነገር ለማየት እንሞክራለን። እንግዲህ ፍራግመንት ኮንትራክት ነው በዚህ ጊዜ በመናይበት ሰዓት ፍራግመንትድ የሆነ የኮንትራክት ውል ነው የሚኖረው በፕሮጀክት ኦነሩ ምክንያቱም ወጥ የሆነ ነገር ስለማይኖረው ማለት ነው። ኢን ተርምስ ኦፍ ዜር ኮንሰልታንት ዳይሬክት የኮንስትራክሽኑን እና የዲዛይኑን ኢቭን የኮንትራክት አድሚኒስትሬሽኑን ዳይሬክትሊ ኢንቮልቭ አድርጎ አድሚኒስትሬት ማድረግ አቅም አይኖረውም ምክንያቱም ሙሉን አቅም ለኮንትራክተሩ ስለሰጠው የዛን ያህል ኢንቮልቭመንት አይኖረውም። እንግዲህ ይሄን በዚህ ሰዓት እንግዲህ ኦነሩ ከፍተኛ የሆነ ፋይናንሻል ሪስክ ውስጥ ነው የሚገባው ምክንያቱም አክቹአሊ ኮንስትራክሽን ኮስቱ አይታወቅም until ዲዛይን ኦር ቢድ ኦር ፕሮጀክት ኮሜንስ እስከም አልቆ ሃንዶቨር እስከሚደረግ ድረስ ፋይናንሻሉ ኮስቱ ምን ያህል የሚለውን ነገር አይታወቅም። እንዳልኳችሁ እዛ ጋር እንደ አድቫንቴጅ ያዘው ኮንትራክተሩ ሳንቲሞችን እየጨመረ ያንዳንዱ ቢድ ዶክመንት ላይ ማክሲማይዝ ሊያደርግ ስለሚችል ይሄን እድል ደግሞ ኮንትራክተሩ ክላይንቱ ኮንትሮል የሚያደርግበት ሚንስ ከጁ ስላወጣ ኮንትራክተሩ በፈለገው መንገድ ዲዛይን በዚህ አይነት መንገድ ተጨምሮብኛል ሪወርኮች አሉ ፈርዘር እንትኖችን እያስገባ ማክሲማይዝ ሊያደርግ ይችላል። ስለዚህ ኢን ተርምስ ኦፍ ዜር ኮስት ክላይንቱ ምንም አይነት ኮንትሮል የሚያደርግበት ሚንስ ስለማይኖር ሪስክ ይኖረዋል ማለት ነው። ሌላ ሁለተኛው የምናየው ምንድነው ዲቢ ኦር ተርኔኪ የምንለው እንግዲህ እዚህ ጋር ዲዛይን ኤንድ ቢልድ ነው ዲዛይን ያደርጋል ቀጥታ ይገነባል ማለት ነው። በዚህ ጊዜ ሲንግል ኢንቲቲ ነው የሚኖረው አንድ ሲንግል ኮንትራክተር ነው ቀጥታ አዋርድ የሚደረገው ወደ ስራ። ይሄን በሚሰራበት ሰዓት እንግዲህ ራሱ የሆነ ጥቅምን ታርጌት አድርጎ ነው የሚገባው ኮንትራክተሩ። በዚህ ጊዜ ሪዲዩስ ፍራግመንቴሽን ኤንድ አድቨርስ ሪሌሽንሺፕ ቢትዊን ዲዛይነር ኤንድ ኮንትራክተር እንግዲህ እዛ ጋር በመናየው which is ፍራግመንት የሆነ የኮንትራክት ዴሊቨሪ ሲስተም ውስጥ እዚህ ጋር በተወሰነ መንገድ ያንን ነገር ቀንሶት እናያለን። ሌላው ምንድነው እንደ ጥቅም ካየ ነው የሚኒማይዝ ፕሮጀክት ኦነር ሪስኩን ትራንስፈር ያደርጋል አትሊስት ለዲዛይነሩ ምክንያቱም ቀጥታ ዲዛይኑንም ግንባታውንም ለኮንትራክተሩ ስለሚሰጥ አትሊስት ከዲዛይን ሪስክ አንፃር ፕሮጀክት ኦነሩ ኦር ክላይንቱ ትንሽ እፎይታ ይኖረዋል። ኢን ዘ ሚን ታይም እንግዲህ እንደ አድቫንቴጅ ብለን ካየ ነው በደንብ የሆነ ይሄ በደንብ ኮኦፐሬቲቭ የሆነ ኦር ኮኦርዲኔሽን የሆነ ክሊርሊ የሆነ ቢትዊን ዜር ዲዛይነር ኤንድ ዘ ኮንትራክተር ራሱ ይሰራል ራሱ ስለሚል በደንብ የሆነ ኮኦርዲኔሽን ይኖራል በዚህ በዲቢ ሰዓት ምክንያቱም ሲንግል ኤንቲቲ ከመሆኑ ጋር በተያይዞ እነዚህ ክሌሞች አይኖሩም ቢኖርም እዛ የመስፋት ኢቭን እዛው ሶልቭ የመደረግ አቅም ስለሚኖራቸው which is more safe የመሆን ነገር ይኖራል። ፋይናንሻል ሪኳየርመንቱ which is clearly ወይም early ሊኖረው ይገባል ማለት ነው። እንግዲህ ኮንትራክተሩ ይሄን በሚሰራበት ሰዓት የተወሰነ ኢን አድቫንስ የተወሰነ ነገር ሊኖረው ይገባል ምክንያቱም እየሰራ ስለሆነ ሳንቲሞችን የሚጠይቅበት መንገድ ኤርሊ ወይም ደግሞ ቀደም ብሎ ስኬጁል የማድረግ ከኮስት አንፃር ከፕሮጀክት ፕሮግረስ አንፃር እነዚህን ቀድሞ የማድረግ ፎርካስት የማድረግ ነገር ይኖራል። ኢቭን ፕሮጀክቶችን ፋስት ትራክ ፕሮጀክት አይነት ሲስተም ነው የሚጠቀመው እንግዲህ ዲቢን ብዙ ጊዜ ሴሌክት ከተደረገ ፕሮጀክቶችን ቶሎ ለመጨረስ እድል ይሰጣል። እንዳልኳችሁ ገንቢው ዲዛይነሩ ራሱ ስለሆነ እንደዚህ ኮረስፖንዳንሶች አይኖሩም ክሌም ኮረስፖንዳንሶች ስለማይኖሩ ሞር አሪፍ ነገር ነው ክሎዝ ሪሌሽንሺፕ ቢትዊን ይኖራል በዲዛይነሩና በኮንትራክተሩ ማለት ነው። እንግዲህ ዲስአድቫንቴጁ ምንድነው ነው እንግዲህ በዋነኛነት እዚህም ጋር የሆነ ዲስአድቫንቴጅ ይኖራል። ያ ዲስአድቫንቴጅ ምንድነው የክላይንቱ ኦቨር ኮንትሮል ዊዝን ዜር ዲዛይነር ምክንያቱም ዲዛይኑን ኮንትሮል የማድረግ ፓወር አይኖረውም ኦሬዲ ለኮንትራክተሩ ስለሰጠው ማለት ነው። ሎስ ኦፍ ኮንትሮል ይኖራል ኢን ዘ ዲዛይን ኢቭን whatever the construction commencement በዛው ልክ የተወሰነ ሎስ ኦፍ ፓወር ይኖራል። ኢቭን ከኮስት ኦፍ ቴንደር ጋር በተያያዘ ሪስክም ራሱ ኮስት ኦፍ ሪስክ ስቲል ክላይንቱን ታች ሊያደርገው ይችላል ኢንዳይሬክትሊ ማለት ነው። እንግዲህ አድቫንቴጅ እንዳለው ሁሉ ዲስአድቫንቴጆቹን ለማየት ሞክረናል። በቀጣዩ ደግሞ how the way to be others delivery system are proceed ይደረጋሉ የሚለውን ነገር ለማየት እንሞክራለን። ልክ እንደ ቦት እንግዲህ እነዚህ እስካሁን ያየናቸው ሁለቱ ዴሊቨሪ ሲስተም ዲቢቢም
ዳይሬክት ሶርስ ኦፍ ፋይናንሱ ከክላይንቱ ነው የሚሆነው ምክንያቱም ክላይንቱ ሶርስ ኦፍ ፋይናንሱን ደሊቨር በማድረግ ፕሮጀክቶች እንዲጠናቀቁ ያደርጋል ሌሎች ፈርዘር ያሉት ደግሞ ዴሊቨሪ ሲስተም ደግሞ ኢንዳይሬክት ፋይናንሻል ሶርስ ነው የሚኖራቸው ሶ እንደዛ ኢንዳይሬክት ፋይናንሻል ሶርስ ደግሞ ምን አይነት የማኔጅመንት ሲስተም ይኖራቸዋል የሚለውን ነገር ደግሞ በቀጣይ ለማየት እንሞክራለን እንግዲህ እስካሁን ባያችሁት ሁሉ የተወሰነ ሐሳብ እንዳገኛችሁ ተስፋ አደርጋለሁ አዲስ የሆናችሁ ተመልካቾቼ እንግዲህ ሰብስክራይብ በማድረግ ቤተሰብ ይሁኑ ሐሳብና ጥያቄ ካላችሁ በኮሜንት እንድታስቀምጡልኝ ጋብዛለሁ አመሰግናለሁ መልካም ጊዜ ቻው